አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ጁማ ሙባረክ ብያለሁ። ረመዳን እንዴት ነበረ? እንዴት ናችሁ? እንዴት አለፈ? በረመዳን ምንም ነገር መስራት አልቻልኩም። በጣም ስራ ይበዛ ነበረ። እንግዶች እኔ ጋር የሚጾሙ እንግዶች ምናምን ነበሩ እና ምንም ነገር መስራት እንደዚህ ቀርጾ ምናምን ለመፖሰት ምንም አይመችም ነበረ እና በጣም ጠፍቻለሁ። በዛ ላይ ደግሞ ለራሴም ጊዜ ልስጥ ብዬ ነበረ እንትን ያልኩት የጠፋሁትና አሁን ግን ኢንሻአላህ በሙሉ ኢነርጂ ተመልሻለሁ። በአዲስ ኢነርጂ በጥሩ ጉልበት ተመልሻለሁ ኢንሻአላህ። ሰብስክራይብ ሼር በማድረግ እናንተ ተባበሩኝ። እኔ ደግሞ የቻልኩትን ለማድረግ ተዘጋጅቻለሁ ማለት ነው። ስለዚህ አብራችሁን ቆዩ። ዛሬ ጁማ ነው። ኢንሻአላህ ጠዋት ተነስቼ ቁርስ ምናምን ሰራርቼ ባለቤቴን ወደ ስራ ልጆቼን ወደ ትምህርት ቤት ለመሸኘት ተዘጋጅቻለሁ። ጁማ እንደዚህ ከጠዋት ጀምሮ በቃ ፏ ማለት ደስ ይለኛል። ያው ኢድም አይደለ ሶስተኛው ኢድ ነው። ሁለት ኢድ አለን። ሶስተኛው ጁማ ነው እና ጁማ በቃ በተቻለኝ አቅም የትም ቦታ ብሄድ እንደዚህ ፏ ማለት ደስ ይለኛል። ቶሎ በጊዜ ወደ ቤቴ መመለስ ነው የምፈልገው። የትም ቦታ እንደዚህ ጁማን ማሳለፍ አልፈልግም። እንደዚህ ዚያራ አስቸኳይ በቃ አስገዳጅ ነገር ከሌለብኝ የቤቴ ነው ማሳለፍ የምፈልገው እና ጠዋት ተነስቼ እንደዚህ ጥሩ ቁርስ አዘጋጅቼ በጥሩ ነገር ሸኝቼ ባለቤቴንም ልጆቼንም ለምሳ ሰዓት ደግሞ በደንብ ፏ ብዬ ባለኝ ነገር እንደዚህ ነገሮችን ሳላካብድ ባለኝ ነገር ፏ ብዬ መጠበቅ ነው የምፈልገው ብዙ ጊዜ እና እናንተም እንደዚህ አድርጉ። በተቻላችሁ መጠን ባለ ነገር በእጃችሁ ላይ ባለ ነገር ራሳችሁን ደስተኛ አድርጋችሁ ቤታችሁን፣ ባላችሁ፣ ልጆቻችሁን ደስተኛ ለማድረግ መሞከር ነው። እኛ ደስተኛ ስንሆን ነው ሌሎችን ማስደሰት የምንችለው እና በትንሽ ነገር ነው እኔ ደስተኛ የምሆነው እና ደስተኛ ሁኑ እላለሁ። እና በተቻላችሁ መጠን ደግሞ በቃ የቤታችሁን ገበና እንደዚህ አታውጡ። ሰሞኑን ሮዚ የቡታጀራ ወይም መናኸሪያ የሚባል አካባቢ ያለችዋ ልጅ በጣም ነው የምወዳት። በጣም ነው ደስ የምትለኝ። ጎበዝ ናት፣ ትሰራለች፣ ትጥራለች፣ በጣም ትደክማለች። ግን ደግሞ ሮዚዬ እንደው የሚደርስሽ ከሆነ የቪዲዮ በቃ አሳልፈሽ የቤትሽን ገበና አውጥተሽ ውጭ ጋር ባትጥዩ። ምናልባት ኮንቴንት ሊሆን ይችላል ይሄ ስራችሁ ተነጋግራችሁበት ተስማምታችሁ ሊሆን ይችላል ያደረጋችሁት። ግን ደግሞ በጣም ነው ወላሂ በጣም ነው የሚከብደው። እኔ ሰሞኑን በቃ ተውፊቅ ነው አይደል የሚባል ባለቤትሽ ተውፊቅን ባገኘው እኔ የምመታው ሁላ ነው የሚመስለኝ። ወላሂ በጣም ነው ያናደደኝ። ጆጉን አንስቶ ሲሰብር፣ ምግቡን በእርግጫ ብድግ አድርጎ ሲደፋ፣ እንደዛ ሲነጋገር ደግሞ ትክክለኛ እንደሆነ ያስታውቃል። በጣም ተናደሽ ድምፅሽ ሁላ ይንቀጠቀጥ ነበረ ስትናገሪና በጣም ነው ያሳዘንሽኝ። እና አንዳንዴ እናንተ ዛሬ ጁማ ነው ታርቃችኋል። እናንተ ጁማ ነው የምልሽ። ሮብ ዕለት ነው ያንን ቪዲዮ ያየሁት። ትላንት ሐሙስ አለ። ዛሬ በቃ በሁለተኛ ቀን ሶስተኛ ቀን ነው ታርቃችሁ ሰላም አወርዶ ምናምን ሌላ ታሪክ ውስጥ ገብታችኋል። ይሄ ግን ከተመልካች ጭንቅላት ውስጥ መቼም አይጠፋም። ቪዲዮ ያስቀመጠው ነገር ነው። ባየሁት ቁጥር ምናምን በጣም እንናደዳለን እና እናንተ ተስማምታችሁ ስንኖሩ እኛ ልንረሳው አንችልም። እና አሳልፈሽ አትስጪው ሮዚዬ። እንትን ጠብቂለት። ምናልባት እሱ ለሚዲያ ምናምን ብዙ ላያውቅ ይችላል። ስለዚህ ያደረገውን ነገር እንደዛ ቀርጸሽ መልቀቅ አልነበረብሽም። ምናልባት ተነጋግራችሁ ፕራንክ እያደረጋችሁ ምናምን ከሆነ እሺ፣ ግን ምግብ ባይደፋ ይሄ ሴትን ልጅ መማታት፣ ምግብ መድፋት ምናምን በእኛ ሀበሾች በጣም ስስ ጎናችን ነው እና አንስቶ እቃ ሲሰብር፣ ምግብ ሲደፋ፣ ሻዩን አንስቶ ሲወረውር ምናምን ነገር እኔ በጣም ነው የተናደድኩት። የሆነ ባገኘው የምመታው ሁላ በጣም በቃ እንደዚህ ብጭቅ የማደርገው ነገር ነው ወላሂ የመሰለኝ። በጣም ነው የተናደድኩበትና የእውነት ካልሆነ የእውነትም ሆነም አልሆነም አንደኛ ሚዲያ ጋር ባታወጪው። ይሄ ምግብ መድፋት፣ እቃ መስበር ይሁንሽ፣ ምናልባት የተሻለውን ነገር ታገኛለሽ። ግን በምግብ ጉዳይ ላይ ባታረጊው። አንቺን በማማታት እሱን ነገር የሆነ ሚዲያ ላይ ባታወጪው የተሻለ ነው ብዬ አስባለሁ። ጎበዝ ነሽ፣ በጣም ትሰሪያለሽ፣ በጣም እንትን ነሽ። ግን አንቺም ቀስ ብለሽ ነካ ታረጊዋለሽ።
ከመሬት ተነስቶ ወንድ ልጅ እንደዚህ ቱግ አይልምና አንቺም ሰብር አድርጊ። እሱንም ደግሞ እንደዚህ አይነት ነገር ሲያረቅ አትቅረጩ፣ ሚዲያ ጋር አትልቀቂ። ይሄ የኔ የግል አስተያየት ነው። ማለት ሁሉም ሰው የሚስማማበት ነው። በዚህ ነገር ምግብ መድፋት ማንኛችንም አበሻ አንወድም። በጣም ነው የረገምኩት። የሆነ እኔ እንጃ በዛን ሰዓት ተናድጄ ብዙ ነገር ነው የተናገርኩ ብቻዬን ሆኜ ቪዲዮውን እያየሁና አታድርጊ እንደዚህ አይነት ነገር የግል አስተያየቴ ነው። አመሰግናለሁ እላለሁ። እናም ቤተሰቦቼ እዚህ ጋር ያው ስንበላ አልቀረጽኩትም። አይወድም ባለቤቴ ሚዲያ ጋር ብዙ መቅረብ። ቆይ ገና ነው ቀስ እያልኩ እያለማመድኩት ነውና በደንብ እንትን ካለ በኋላ ኢንሻአላህ ቀርጸዋለሁ። መኝታ ቤቴን አጸዳዳሁ። የልጆቼ ክፍል ነው ገና አልተስተካከለላቸውም። የእነሱንም አጸዳዳሁላቸው ጨራረስኩ። ከዛ ወጣሁ ማለት ነው። ወደ ሳሎን ወጣሁ። ሳሎኔንም እንደዚህ ጠራርጌ ምናምን ሶፍራዬን አነጣጥፌ አቀራርቤ ገና ነኝ አላቀራረኩም። ረከቦት ብቻ ነው ያቀረብኩ። ያው ምሳ ምናምን መስራት ስላለብኝ ማለት ነው። እና ዛሬ ጁማ ነበረ። በቃ ጁማ ነበር የሚለውን ያው አዲስ ስለሆንኩ በምደጋግመው ቃላት አትፍረዱብኝ። በኋላ ያው ኢንሻአላህ እያስተካከልኩ እመጣለሁ ማለት ነው። አቀራረብኩ፣ ጨራረስኩ። ምሳዬን እየሰራሁ አጋጣሚ ጎረቤት የወለደች ልጅ ነበረች። ጓደኞቼ ደውለው ነይና ራስ ዚያራ ከዙር በፊት ጠይቀናት እንምጣ አሉ። ምክንያቱም ያውቁታል ባለቤቴ ዙር ሰግዶ ይመለሳል ወደ ቤትና እኔ በቃ የፈለገው ነገር ቢሆን አልወጣም። እሺ ብያቸው ወጥቼ ምናምን እንትን አልልም። እና ይቺ የወንዶች እንግዳ ክፍል ናት። ትንሽዬ ናት። ወንዶችን ልጆቼ እስከሚያድጉ ድረስ ነው እንጂ ውስጥ ካለው መኝታ ቤት አውጥቼ እዚህ አደርጋቸዋለሁ ብያለሁ። ኢንሻአላህ ለጊዜው ግን ወንዶች እዚህ ነው የሚቀመጡ ማለት ነው። ከዛ የሰሞኑ ዝንብ በጣም እያስቸገረ ነው። አጫጫስኩ እና ነይ እንውጣ ራስ ዚያራ ጠይቀን እንምጣ ሲሉኝ እንደነገርኳችሁ አልወድም። ባለቤቴ ከስራ ከተመለሰ በኋላ ከጁማ ሰግጄ ከገባው በኋላ በቃ የትም ነው መውጣትም አልፈልገው። ሰው ከመጣ እኔ ጋር ይምጣ እንጂ እኔ መዞር ምናምን አልፈልግምና ጨራረስኩ። ሄጄ አራሷን ዘይረን መጣን። ፏን ከዛም ባለቤቴ እንግዳ ምናምን ይዞ መጦ ስለነበረ እንደዚህ ከምሳ በኋላ ያለውን ነገር ቀርጬ ምናምን ነገር ማሳየት አልፈለኩም። ገና ነው ብዙ አንደኛ እኔ ጀማሪ ነኝ። በጣም ነው የምፈራው። ማለት አፍራለሁ። እንደዚህ ሰው እያለ ቀርጬ ምናምን እንደዚህ እንትን ማለት አልወድም። አፈራለሁ በጣም እና ደርሼ አራሷን ዘይሬ ስመጣ ራበኝ በጣም። ቁርስ ብዙም እንትን አላልኩም ነበርና ሲርበኝ እዚህ ጋር ሳይፍሪጅ ውስጥ አንድ እንቁላል ነበረ። እሱንና ከዛ እቤት ውስጥ የሰራሁት ሞዜሬላ እንትን ነበረ ቺዝ ነበረኝና እሱን ፈቅፍቄ ጨምሬ ከዛ ከላዩ ላይ ደግሞ ዛተር ነበረኝ። የአረብ ሀገር ምግቦችን በነገራችሁ ላይ በጣም ነው የምወደው። በጣም በቃ ቤት ውስጥ ነው እንትኑን የማዘጋጀው። ዛተሩን እንኳን ሰው አምጥቶልኝ ነው፣ ግን ይሄ እንትኑን ቤት ውስጥ ነው፣ ቺዙን ቤት ውስጥ ነው የማዘጋጀው። በቃ ስራዬ ብዬ ማለት ነው። ኑስ ኮፊውንም እዚህ ስለተወደደብኝ ቤት ውስጥ ነው እንደ ቡናውን በጥሬ ቆልቼ እንትን እለዋለሁ፣ ፍጭት ድቅቅ አድርጌ እፈጨዋለሁ። ይሄንን አሁን ቺዙን አያችሁት ራሴ ነኝ እንትን ያልኩት፣ ቤት ውስጥ ነው ያዘጋጀሁት። እና ፈቅፍቄ አደረኩበትና በጣም ሲርበኝ እና እኔ ብቻ ነኝ የምወደው ቤት ውስጥ። ልጆቹ ይበላሉ ብዙም እንትን ባይሉም፣ ባለቤቴ ግን አይወድም። ቺዝ ነገር ምናምን ነገር አይብ ካልሆነ አይወድም። እና እኔ ብቻ ነኝ የምበላው። ለራሴ ብቻ ሲሆን በ2 ሊትር ዘይት ስሰራ ለብዙ ጊዜ ይቆይልኛል። እንደዚህ ለአንድ ወር ምናምን እጠቀምበታለሁ በረዶ ቤት አስቀምጬና ይቺን ቀመስኩ። ሴቶችዬ በዚህ እያላችሁ ራሳችሁን ጠብቁ። ፓፓዬ ነበረ፣ ፓፓዬ ጁስና እንቁላልን ዛተርና ቺዝ አድርጌበት ቀመስኩና ይቺን ከዛ ወደ ሰላት ሄዳለሁ ማለት ነው። በጣም እንትን ብሎ ነበር፣ ግን ትንሽ ነገር ነው የሚያስታግስልኝ። ይሄን ሁሉ በልተሽ ትንሽ ነገር ነው እንዳትሉኝ። እና ሴቶች ግን ራሳችሁን ጠብቁ። እኔ እዛ እያለሁ አረብ ሀገር እያለሁ የሆነች ነገር እንትን ስሰራ ማለት ነው ከጠገብኩ እንትን አይደልኝም፣ ስራ አይሄድልኝም ብዬ ስለማስብ ትንሽ ቀምሳለሁ።
ሮጬ በተለይ ሀቢብቲ ብላ ከጠራችኝ አረቢ እሮጣለሁ፣ ባክናለሁ፣ እሰራለሁ። በጣም እንትን ነበርና በጣም ተጎድቼ ነበር። እዚህ ከመጣሁ በኋላ ሌላ ጊዜ በሌላ ታሪክ አወራላችኋለሁ። የመጀመሪያ ልጄን እስከ ማጣት ደረጃ ድረስ ደርሻለሁ። እና ይሄ ሁሉ ራስን ባለመጠበቅ ነው የመጣውና ራሳችሁን ጠብቁ፣ ምግብ ብሉ፣ ቅድሚያ ለራሳችሁ ስጡ። ባገኛችሁ ሰዓት ኢንተርኔት ምናምን የሚለውን ነገር ትታችሁ ተኙ፣ እረፍት አድርጉ። እረፍት ማድረግ፣ ምግብ መብላት፣ ውሃ መጠጣት፣ ራስን መንከባከብ ለሴት ልጅ በጣም ትልቅ ነገር ነው እና ራሳችሁን ጠብቁ። በምግብ ራሳችሁን አትግዱ። ስራ ስራ እያላችሁ አያልቅም። የማዳም ስራ የፈለገው ነገር ቢሆን አያልቅም እና ራሳችሁን ጠብቁ እላለሁ። በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቴን አሳድጉልኝ። በተቻላችሁ መጠን ደግሞ ሙሉውን ቪዲዮ ለማየት ሞክሩ እላለሁ። በጣም አመሰግናለሁ። ቻው ቻው።